አታሳልፉ መልእክታችሁ ነው። አመን ብዬ ተቀብዬ 65,000 ብር ገብቶልኛል አካውንቴ ላይ ብሎ ወንድም መሰክሯል። በጌታ በኢየሱስ ክርስቶስ ስም ለነገ አሪፍ ነው። እግዚአብሔር ብር አይሰጥም አንልም፣ ይሰጣል። ግን እስከ መቼ ነው እኛን የሚታታልሉት ነው ነገሩ? እስከ መቼ ነው? አሁን እግዚአብሔር አንተ አዋሽና ብርሃን ስላስገባል አንተ ስላልክ ስሜትን ለማንኛውም ተቆጣጠር። እሺ እግዚአብሔር መጀመሪያ ያልሰጠው ምንም የለም። ኤፌሶንን አላነበብክም እንደ በመንፈሳዊ ስፍራ ላለን በመንፈሳዊ በረከት ሁሉ የባረከ ያልተባረክ ነው ምን አለ? አንተ ስላልክ ሲጀመር መጽሐፍ ቅዱስ ሲናገር ብር አይሰጥም አይባርክም አንልም እናምናለን። ነገር ግን ለሁለት ጌቶቹም ደግሞ አትስገድ የሚልም አለ። ለሁለት ጌቶቹ አትገዛ የሚል አለ። አንደኛው ገንዘብ ጌታ ሊሆን ይችላል። አየህ እግዚአብሔር ገንዘብ ስጥ አንተን አይቶ ነው የሚሰጥህ። ዝም ብሎ የሆነ መንዝሮን ካይልህም። ስለዚህ 65,000 አሁን ገባ ብለኛል። ነገ ደግሞ ምን ይዘልን ልትመጣ ነው? ለምንድን ነው የቲክቶክ ጡረተኛ የምትሆኑት? ለምንድን ነው እኛ ቃሉን ማትናገሩን? እኛ መች ፈለግን እንደዚህ አይነት ቀልድ